እንዴት ዋላችሁ? ደህና ናችሁ? ከአንድ እስከ አራት አይደል? ይሄ የትኛው መዝሙር ነው? ይሄኛውስ ባንዲራ? ማንኛውም ይሄ አማራ። ስለዚህ የኛ ባንዲራ ነው አይደለም? የኛ ባንዲራ አይደለም። ስለዚህ እናጠፋዋለን። አሁን እኛ አማራ ነን፣ እኛ አንቀበልም። ይሄን እናጠፋዋለን። ቀረብ ብለን ማለት ይችላል። ጠፍቷል አይደል? ከዚህ በኋላ የኛ ባንዲራችን ይሄ ነው። ኢትዮጵያ ሀገራችን አይደል? አረንጓዴ ቢጫ ቀይ ባንዲራችን፣ አማራነት ማንነታችን፣ ፋኖ መከታችን ነው። ስንት ባንዲራ ነው ያለን? አንድ ባንዲራ ነው ያለና ምን አይነት ባንዲራ? አረንጓዴ ቢጫ ቀይ። አረንጓዴ ቢጫ ቀይ። አዎ ባንዲራችን፣ ሌላ ባንዲራ የለንም። አዎ ኢትዮጵያ ሀገራችን በሉ። አረንጓዴ ቢጫ ቀይ ባንዲራችን፣ አማራነት ማንነታችን፣ ፋኖ መከታችን ነው። አዎ አሁን ደብተር የላችሁ ዩኒፎርም የላችሁ አይደል? ዩኒፎርም ቢኖራችሁ ደስ ይላችኋል አይደል? ነገር ግን ቤተሰቦቻችን ዳህ እንዲሆኑ ያደረጉን እነማን ናቸው? ጠላቶቻችን አይደለ? ስለዚህ ቅድም ይሄ እዚህ ጋር ይሄ የኛ ባንዲራ አይደለም ብለናል አይደል? ባንዲራችን አያት ቅድመ አያቶቻችን ያቆዩን በላብ በደማቸው አጥንታቸውን ከስክሰው ደማቸውን አፍሰው ያቆዩን ባንዲራ ይሄን ነው። እኛ የምናምነው በዚህ ነው። ባንዲራችን አረንጓዴ ቢጫ ቀይ ነው። እሺ ሌላ ባንዲራ የለንም። ይሄ የጠላቶቻችን ስለሆነ አጥፍተነዋል አይደለ? ይሄ አጥፍተነዋል። ስለዚህ መምህራን ተማሪዎችን ማስተማር ያለባቸው ማን ነው? ይሄን ባንዲራ ማስተማር የለባቸውም። ይሄ ትርክት ነው። ጠላቶቻችን የሰጡን አማራን የሚበድል፣ አማራን የሚያሳድድ፣ አማራን የሚያፈናቅል ስርዓት፣ አማራን የሚገድል፣ አማራ ድሃ እንዲሆን የሚያደርግ ስርዓት ነው ይሄን ባንዲራ የሰጠን። ሀገራችን ኢትዮጵያን እንድንጠላ የሚያደርገው ስርዓት፣ ሀገራችን ኢትዮጵያ እንድትፈርስ የሚፈልግ ስርዓት ነው።